ሰላም ውድ የዙፋን ጥበብ ቤተሰቦች እንኳን ወደዚህ ቻናል መጣችሁ። የዚህ ቻናል ቤተሰቦች እንኳን በሰላም ቆያችሁ እያልን ለዛሬ እንግዲህ የተለያዩ ብትን ልብሶችን ለመጪው በዓል አለ የሰርግ ወቅት ስለሆነ ለነዚያ የሚሆኑ አዳዲስ ልብሶችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ዛሬው ልብሶች መካከል ይህን የምናገኘው ቀይ ልብስ በጣም የሚያምር ቆንጆ ደረጃ ግን በጣም ያልተጋነነ ደረጃ ያላት ልብስ ነች። እንግዲህ የመጪው የገና በዓል ስለሆነ እሱን ታሳቢ አድርገን ቀይ ነገሮችን ይዘን ቀርበናል። ውድ ከስተመሮቻችን እቺ የምታምር ቀይ ከ74 ቁጥር ከወርቀ ዘብ ጋር ተሻርቦ የተሰራ ልብስ ነው። በጣም የሚያምር ጽድት ያለ ያው የመነኑ ጥራት ሁለት አይን መነን ነው። በጣም የሚያምር ቆንጆ ልብስ ነው። ይሄ እንግዲህ ለፕሮግራም ለግሩፕ ቢለበስ በጣም የሚያምር የተለያየ ሰውም ቢለበስ ለቀይ ሰውም ለጠይምም ቀይ ከለር ለብዙ ሰው የከለር ታይፕ የሚሆን ልብስ ነውና በጣም የሚያምር ቆንጆ ልብስ ነው። እንደምታዩት መካከለኛ ጥለት ነጠላ አላት። በጣም የምታምር ቆንጆ ነጠላ አለው። ይሄ ልብስ በጣም ቆንጆ ውድ ከስተመሮቻችን በወደዱት በፈለጉት ዲዛይን ተሰርቶ ዋጋዋ ለበዓል ዲስካውንት 13000 ብር። ወደ ቀጣይ ስንሄድ ይሄ አሁንም የምናገኘው ቀይ ቀጭን ጥለት ናት። በጣም የምታምር በጣም ያልተቀጠነች ግን ከመካከለኛ አነስ ያለች ቀይ ጥላት ናት። በጣም የምታምርችም እንደ ለግሩፕ ቢለበስ ለጥምቀት አሁን እንደዚህ ለግሩፕ ለሚፈልጉ ከስተመሮቻችን በጣም የሚሆን ልብስ ነው። ድምቅ ያደርጋል። ቆንጆ ልብስ ነው። የከለር ኮምቢኔሽኑ ቀይ ከቬጅ ከለር ጋር ወይ ደግሞ 49 ቁጥር ጋር እና የተለያየ ከለር ጋር ተሰባጥሮ የተሰራ ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። እንግዲህ ውድ ከስተመሮቻችን ይህንን ለተለያየ ፕሮግራም መለበስ ይችላል። ለግሩፕም ሪኮመንድ የምናደርገው ልብስ ነው። ይሄ ልብስ እንግዲህ ውድ ደንበኞቻችን በፈለጉት በወደዱት ዲዛይን ተሰርቶ ዋጋው 12000። አሁንም የምናገኘው ሌላ ቀይ ሳይሆን በርገንዲ በጣም የቀላ ቀይም ለማይወድ ከስተመሮቻችን ይሄኛው በርገንዲ ከወርቀ ዘብ ጋር ተቀላቅሎ ከ49 ጋር ወይ ደግሞ ቤጅ ከለር ከምንለው ጋር ተሰባጥሮ የተሰራ ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። የከለር አገባቡ ሁሉ ነገሩ ጥንቅቅ ብሎ የተሰራ ልብስ ነው። መነኑ ጽድት ያለ ሁለት አይን መነን ነው። ይህንንም ልብስ ለተለያየ ፕሮግራም ለግሩፕ ቢለበስ ሪኮመንድ የምናደርገው ልብስ ነው። በጣም የሚያምር ቆንጆ የከለር ኮምቢኔሽን አለ። ውድ ከስተመሮቻችን እንግዲህ ለመጪው በዓል እዘዙ፣ ድምቅ ምር ፍክት በሉ እያለን ይህ ልብስ አሁንም ለግሩፕም ለሚያሰሩ ለተለያየ ፕሮግራም እንዲሆን ታሳቢ አድርገን ዋጋው ይሄ 13000 ብር። አሁን ደግሞ ከቀይ ወጣን እንግዲህ ለመጪው በዓል አሁንም ይሄ ለግሩፕ ቢሆን የሚያምር ቆንጆ ድምቅ የሚያደርግ ብዙ ያልተጋነነ ከለር ጩኸት ለማይወድ ከስተመሮቻችን እንደዚህ ፈዘዝ ያለ ልብስ ይዘናል። ይሄ በጣም የሚያምር ቆንጆ ከለሩ ፈዘዝ ያለ ግን አንዳንዴ ከለሩም ዝም ብሎ ግሬስ የሚሰጥ ልብስ አለና ይሄ ልብስ ከዛ መካከል ነው። በጣም የሚያሳምር ድምቅ የሚያደርግ ልብስ ነው። በጣም የምታምር ሁለት ደረጃ ነው ያለ። ከተፈለገም በአንድ ደረጃ እንደዚህ አድርገን መስራት ይቻላል። ለሁለት ደረጃ ለማይፈልጉ ከስተመሮቻችን ግን እንደዚህም በሁለት ደረጃ ቆንጆ ጽድት ተደርጎ የተሰራ ልብስ ነው። በጣም የሚያምር ነው። ይሄ የምታዩት ዳርዳር ያሉ ወርቀ ዘቦቹ ሞር ድምቅ አድርገውታል። በጣም የሚያምር ቆንጆ ልብስ ነች። እንግዲህ አንዳንዴ እነዚህ ዝም ያሉ ከለሮች በራሱ የተለያየ ውበት ይሰጣልና ይሄ ልብስም ለግሩፕም ለተለያየ ፕሮግራም መለበስ የሚችል ነው። ይሄ ልብስ እንግዲህ ተሰርቶ አልቆለት ዋጋ 12000። ወደ ቀጣይ ስንሄድ እንግዲህ ይሄ የምናገኘው ቆንጆ ብላክ ዳይመንድ የሚባል ልብስ በጣም ቆንጆ ጥቁር ሆኖ ከወርቀ ዘብ ጋር ከተለያዩ ክሮች ጋር ተሰባጥሮ የተሰራ ልብስ ነው። በጣም የሚያምር ቆንጆ የከለር አገባብ ያለው ጽድት ያለ ይሄ ድምቅ የሚያደርግ ልብስ ነው። አንዳንዴ ጥቁር ልብስ በጣም ነው የሚያደምቅ ፍክት ያደርጋል። ይሄ ደግሞ ሽመናው በጣም ቆንጆ ተደርጎ የተሸመነ ልብስ ነው። እንግዲህ ይሄ ለተለያየ ፕሮግራም መለበስ ይችላል። በጣም የሚያምር ጽድት ያለ ቆንጆ ልብስ ነው። እንግዲህ አንዳንድ ከስተመሮች ጠቆር ያለ ነገር የሚወዱ ከስተመሮች አሉና ለነሱ በጣም ቆንጆ የሚሆን ልብስ ነው። እዘዙ። በጣም የሚያምር ቆንጆ የከለር አገባብ ያለው ሁለት አይን ጽድት ያለ መነን ነውና በጣም የሚያምር ቆንጆ ልብስ ነው። ይህን ልብስ እንግዲህ ውድ ደንበኞቻችን በፈለጉት በወደዱት ዲዛይን ተሰርቶ ዋጋ 13000 ብር።
ወደ ቀጣይ እንግዲህ ውድ ከስተመሮቻችን የተሰሩ ልብሶች ጋር ነው የምንሄደው። እንደምታዩት ይሄ በጣም የሚያምር ቆንጆ 6 ቁጥር ወይ ደግሞ ወደ ፒሽ ከለር እና ወደ ደመቅ ያለ ፒንክ ከለር ነው። በጣም የሚያምር ወደ ቀይ ያልሆነ ልብስ ነው፣ ግን በጣም የሚያምር ቆንጆ ልብስ ነው። እንግዲህ ከለር አቀማመጡ ደስ ይላል። ከስተመሬ ሼፒ ነበር የፈለገች። ሼፒ ነው፣ ፈርጥ ብዙ ያልበዛበት ነው የፈለገችው። እንደዛ አድርገን ቆንጆ አድርገን ሰርተናል። መነኑ 3 አይነት መነን የተጠቀምን በጣም የሚያምር ቆንጆ ልብስ ነው። እንግዲህ ይሄ ልብስ 2 ተመሳሳይ አንድ አይነት ለእናትና ለልጅ ነው የሰራ ነው። ይሄን ልብስ እንግዲህ ውድ ከስተመሮቻችን በወደዱት በፈለጉት ዲዛይን ከለርም ቀይረን መስራት እንችላለን። ዋጋ 20 ሺህ ብር። ወደ ቀጣይ ስንሄድ ይሄ በጣም የሚያምር የሙሽራ ልብስ ነው። ከለሩን የራሳችን የቤታችን ዲዛይን ነው። ከለሩን ቀይረን ቆንጆ አድርገን የሰራንላት በጣም የሚያምር ቆንጆ መነኑ 3 አይን መነን የተጠቀምነው፣ ግን ቆንጆ 3 አይን መነን ሆኖ በጣም ጥራት ያለው መነን የተጠቀምነው። በጣም የሚያምር ጥልፉም ልስልስ ያለ ማይከብድ እንዳይከብድ ሆኖ የተሰራ ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። አርቡም 5 አርብ ነው። ጽድት ያለ መወጠሪያውን ይህንን ከዚህም በላይ ማድረግ ይቻላል። ትልቁን መወጠሪያ መጠቀም ይቻላል። በጣም የሚያምር ቆንጆ ወገብ በላዩ 4 ማዕዘን ሰፋ ያለ 4 ማዕዘን እንዲሆንላት ነው የፈለገች ከስተመሬን። እሱንም ቆንጆ አድርጌ ሰርቼላታለሁ። እጇም እንደዚህ መነኑን በነጠላ መነን አድርጊው ብላ እንደዛ ቆንጆ አድርገን ሰርተናል። እንግዲህ ይሄ ልብስ ተሰርቶ አልቆለት ዋጋ 30 ሺህ